بسم الله الرحمن الرحيم. الحمد لله وحده، والصلاة والسلام على من لا نبي بعده، وعلى آله وأصحابه أجمعين. أما بعد، صلى الله على نبي الرحمة على محمد شفيع الأمة. صلى الله على نبي الرحمة على محمد شفيع الأمة. بسم الله بي جمر اللهن الله بدقهم يدلون ستني إشارات متوسلاسة يدرسني لك الحمد والشكر ربنا يالقني ወንድሞችን አገኘው የሚያዳምጡኝ ያ ረህማን ያ ረሂም አንተ አግዘኝ እውቀትም ችሎታም ዒልሙንም የለኝ በምናገረው ላይ አንተው ጠብቀኝ መንገዱን እንዳልስት ስጋት አለብኝ ድሮም ያንተ ድጋፍ ከቶ አልተለየኝ ያ ኻሊቅ አልኸልቅ አንተው ጠብቀኝ ቋንቋውን ለመልእክቱ እንድገራልኝ የዝምታው ነገር ስለማይሆንኝ እንተባተባለሁ ግዳጅ አለብኝ አደራ ምላቸው ዓለም ያዳምጡኝ ዱዓቸው ነው ለኔ እርዳታም የሆነኝ ርሳ ላይ በእኽላስ እንደሆንልኝ ደግሞ ነሲያቸው እንዳይለየኝ እንዲያርግ በሉኝ ከዕልም ከእውቀቴ አላ ሙሐመድ ሸፊዑል ኡመቲ። الصلاة والسلام على محمد وعلى آله وصحبه السجد صلاة وسلام بلا حدد وعلى التابعين كل مجتهد وعلى أزواجهم طه محمد سلام ورضوان الله الصمد لك الحمد يا الله يا واحد الأحد መታቻ ያደረከን ጣሃ ሙሐመድ ለተጓዘበት ሰው ቀጥ ያለ መንገድ ኢላ የውም የማይበጠስ ገመድ ይዘው ለምራመድ አላህ ሽቶለት አላ ሙሐመድ ሸፊዑል ኡመቲ። አላህና ነቢዩን ከልባችን መውደድ ውስወቱን ሐሰና ኢላ የውም ለበድ ረሕማን ያስጨብጠን የተውሂዱን ገመድ በነቢዩ ሱና ቀጥ ብለን መሄድ አላህ ይወፍቀን ነገ እንዳንዋረድ እሱ ካገራልን ምንም የለም ይከብድ ከነቢዩ ሰሃቦች እንድናገኝ ልምድ ሲራቸውን እንወግ ያለ ልጓድ እንደነሱ በሐቅ ላይ እንድንዋደድ ከነዚያ ቁጥርን ያዘል አርሽል መጂድ በለግና ፈውቀ المقصود والمراد يا فاعل لما يريد يا رب العزة على محمد شفيع الأمة. السلام عليكم بيلولاجه الله بجنيا الأيامت لا قياجه يا الله سلامتا كان يدرساجه وندميتوچ ሙእሚን ሆናችሁ የረህማኑ እዝነት ኑር በሁላችሁ አመት መድረስ ማለት ትንሽ እንዳይመስላችሁ ብዙ ሰው ሄዷል ዘመድ ወዳጃቸው ጎረቤት ጓደኛ ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባቸው ጎረቤት ጓደኛን ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባቸው አላህ በዐይነ ረህማ ይመለከታቸው የአላህ መግፊራ ዱዓ እንዳረሳቸው አላህ ወንጀላቸውን ይቅር እንድላቸው ኸይር ስራቸውን እንዲያበዛላቸው ከኛ የምፈለገው ዱዓ ነው ስንቃቸው ያችን ጠባብ ጉድጓድ እንዲያሰፋላቸው ወንድም እህቶቼም ማስታውሳቸው አንርሳ እኛም ነን ተከታዮቻቸው ኸይር ስራ ሰርተን እንከተላቸው የአላህ ኒዕማዎች እያስታወስናቸው በጣም ብዙ ናቸው እንደው ካወቅንበት አላ ሙሐመድ ሸፊዑል ኡመቲ። በፊት ካቆምኩበት ቀድሜ ሳልጀምር የጃሂልያን አህዋል አንድ ሁለት ልጀምር ኢብሊስ ያዋላቸው በቁጥጥሩ ስር የተውሂዱ ጥሪ ብሎ ሲጀምር የአላህ መልእክተኛ የመምህሮች መምህር ለጅንም ለሰው ልጅ በሽር ወነዚር አላህ ይላካቸው ላመኑ ተብሳሪ ሰምቶ የካዱትን ቤቱ አዛበናሪ ብሎ በነግሯቸው ያለማስተማሪ የሐቅ መስካሪ ናቸው ለኡመቴ አላ ሙሐመድ ሸፊዑል ኡመቲ። ለመካ መኳንንት ሙሽሪኮች ሲነገር የእውነት ድምፅ መሆኑን እያወቁ ነበር ተረድተዋል በግልጽ የጥሪውን ቁም ነገር አላህ ከሰራቸው ከሁለቱም አገር ቁርአን ስለነሱ ብሏል ብዙ ነገር ዘላለም ይኖሩ ይመስላቸው ነበር ሀብትና ንግስና በእጃቸው ነበር ጭቁኑን ማስወብደድ ዝናቸውን ማስገበር በጉልበት ገዝቷቸው ዳውን ማስከበር
ዲን الإسلام ጉፉን ያስቀር ስለነበር የቁርአን መልእክቱ ስራው ስተገበረ ባሪያው ነፃ ሊሆን ከችግሩ ቀንበር ስልጣን ለአላህ መልቀቅ ስለነበር በአላህ ማሻራት ላይኖር ምንም ነገር ይሄ ነው ለነሱ የማይሆን ቁም ነገር ለዚህ ነው አማኞችን ከአገር ማባረር ሁሉም በስቃይ ሌላውን ገሎ መቅበር ጨለማ ለማንገስ ብዙ ለፍተው ነበር ለመድፈን ታገሉ የተውሂዱን ጀንበር ዲኑ የአላህ ነበር አይቻልም ማጥፋት አላ ሙሐመድ ሸፊዑል ኡመቲ የጃሂልያ አያት ዘግናኝ ነበር ከእስላም በፊት ታሪክ ምን እንደነበር አንባቢ ካገኘ ተጽፎ ነበር የአረቦች ሀያት ብዙ የተዘከረ በዘር በጎሳነት ብቻ የሰፈረ ባላቸው ለጆሮ መስማት ያሳፈረ ባለፈ ጫፍጫፉን ጠቁም ነበር ሰላም ውሎ ማደር ሐሳብ ነበር ማናለ ልጅ ወልዶ በጋድ ያልቀበረ ችግሩ በዲን الإسلام ተቀየረ ደሃው በጭቆና ብዙ ተቸገረ አላህ ለሰው ልጆች ፈውሱን የቀደረ ነብዩን በቁርአን ዓለም ያበሰረ ጭቁኑ መዳኛውን ይፈልግ ጀመረ እየተቀየረ በአላህ ረህመት على محمد شفيع الأمة ያ ወቅት ለሰው ልጅ አደጋ ነበር አንዱ ጉልበተኛ አገር ከወረረ ወጣት ሴቱን ወንዱን ይዞ ከተፈረ አይደለም በገንዘብ በቃ ከቀየረ ማን ይጠየቀዋል ገሎ ከቀበረ አገር ላገር ዞሮ አይሸጡ ነበር ከሰው ልጆች ይልቅ ከብት ይሻል ነበር ስንቱ ጉልበተኛ በዚህ የከበረ خباب بن الأرد ከነዚህ ነበር رضي الله عنه በኢማን የከበረ ትልቅ ሰሃባ ነበር ቀድሞ ካመኑት على محمد شفيع الأمة ስናገር ታሪኩን በሱ የደረሰበት እንዴት በአላህም ነው እንደሰለመበት ከነጅ ነገር ሽፍቶች ይዞት በጉልበት አገር ለአገር ሲዞር ሲያንከራትቱት መካ ገበያ መጡት ሰው የሚሸጥበት የሁሟን ማር ምትባል ለአንዲት ሴት ሸጡት ለስራ ቅር ነበር የገዛችበት ሀብት እንዲያስገኝላት ሰርቶ በጉልበት ብረት ቀጥቃጭነት የሚማርበት ጓብቶ ባጭር ጊዜ ሰለጠነላት على محمد شفيع الأمة خباب ብልህ ነበር የምመች አይነት ብረት እየገዛች ስታቀርብለት ብሩ ተፈጥሮን ተጠቀመችበት መሰራጫውን ሽጣብ ታገኘችበት ሌት ተቀን ይፈጋል ረፍት የሌለበት ብዙ ዓመታት በእንዴ ኑሮውን ገፋበት እንዴ ጨለመበት ተስፋ በማጣት على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة خباب እንዲህ حالات ወቱን ገፍቷል ከተገዛ ዓመታትን አስቆጥሯል ከለታት አንድ ቀን ወሬ ደርሷል ስለ ነብይ መሐመድ በመካ ይወራል እኩሉ ያፈዛል ሌላው ይሳለቃል ከበኒ ሃሽም አንዱ ተልክ ያለው ይላል አላህ ነው የላከኝ እያለ ያወራል ጣዖት አምላኪዎችን ብዙ አስጨንቀዋል ሙሐመድ ታማኝ ነበር ምን አገኝቶት ኖሯል ከፊሉ ይገረማል እኩሉ ይናደዳል ለኛም አይሆን ነገር ብዙ ነገር ይላል የሰው ልጆች ሁሉ እኩል ናቸው ይላል ባሪያዎችን ከጌቶች ጋር ያመሳስላል ይሄ ባሪያዎቻችን ያሳምጽብናል አማልክቶቻችን ክብራቸውን ያጎድፋል ጭቃ ነው ድንጋይ ነው እያለ ይሰብካል ሁበል ተዋርዶ መቼ ታገሰዋል ጉዱን ያሳዩታል ላትና መናት على محمد شفيع الأمة መሮት የነበረው خبابين ሰማና ነብዩን ፈልጎ አገኛቸውና የአላህ መልእክት ከሳቸው ሰማና እዚያ ለታመነ ሸሃዳ አለና የአላህን አንድነት የሳቸው ነብይነት ምስክር ሰጠና በቅድሚያ ካመኑት ሳብቁን ሆነና ያቸውም ዋን ማርገታው ናትና የባሪያዋ መስለም ወሬ ሰማችና እሳት ለብሳ ጉርሳ አራለችና ጩኸቷን ሰማና መጣ ሰው ያለበት على محمد شفيع الأمة ነገዶቿ ሰምተው ተሰብስበውላት ጠየቋት ምን ችግር እንዳጋጠማት ባሪያ ተበላሸ ለቀድ ሰባት خباب ተቀበለ አዲስ ሃይማኖት
አካሉም መንፈሱም ነበር የገዛውት የነና ማልክቶች ትዞ በንቀት እርጉም ወንድም አላት በሱ ባሰበት ሰባብ ነው አብደልዑዛ ስሙን የምሉት ኢየሱስ ነገር ለኔ ተይልኝ አላት እኔ ያሳየዋለሁ የኛም ማንነት የመካን ጎረምሶች ሰበሰበበት ኸባብ አንድ ወገን የለውም ማዝነለት ከአላህ በስተቀር የምሰማለት ወላጅ ዘመድ አዝማዱ በሌሉበት እንዳይሞት እንዳይድን ሲያሰቃዩት ራቁቱን ሹል ድንጋይ ላይ ሲያንከባልሉት ቀጡት ሊያከፍሩት በስቃይ ብዛት ዐላ ሙሐመድ ሸፊዑል ኡመት ፍዳውን አሳዩት በብዙ ጉልበት ከዳገት ቆራት ላይ ስሞ ሸለጉት ነፍሱን ባያገኙም ጎዳውን አረሱት ጀርባውን በስለት ወጎነታተሉት እንግልቱ በዝቶበት ደግሞ ሲያቃስት በሱ ስቃይ እነሱ እየተዝናኑበት አይቀመጥ አይነሳ በምን ሰውነት ወደ ጣዖታቸው አስረው ሲወስዱት ሐታም ይምሉታል በላት በመናት እየተሰቃየ ጉዱን ስሙለት ይላቸዋል አላምንም በድንጋይ በእንጨት በእጃቸው ሰርታቸው ያስቀመጣችሁት ማይጠቅም ማይጎዳን ያላምንበት በዚህ ጊዜ ስቃይ ያየለበት በጣም ጨከኑበት በአጀብ ጉልበት ዐላ ሙሐመድ ሸፊዑል ኡመት أيها المؤمنون የሚያጅባቸው በዚህ ሁሉ ተዓዝብ ነፍሱ አልተለየችው ከሁሉም ጭካኔ የሚያሳዝናቸው አንድ ቀን ኡሙል ኸባብን አየችው ከነቢያችን ጋር ቆሞ አገኘችው ምን እንደምሰራ ተከታተለችው ቀደም ብላ ገብታ ቤት ጠበቀችው ስራ ቦታው ሲሄድ ተከታተለችው እሳት ውስጥ ብረት ቀልጦ አገኘችው አንስታ ጭንቅላቱ ላይ አስቀመጠችው ኸባብ ራሱን ስቶ ሲወድቅ ማየችው ከአላህ መልእክተኛ ጋር ቆሞ ስላየችው ብቻ በቀለጠ ብረት ተቆሰችው በንዴት ተቃጠልኩ ብላ አቃጠለችው እሷም በተራዋ እያሰቃየችው በዚህ ሁሉ ተዓዝብ ማክፈር አልቻለችው ሞት እንጂ እንደማይመለስ አወቀችው በኋላ ሸጠችው ሄደ ለስደት ዐላ ሙሐመድ ሸፊዑል ኡመት ሙእሚኖች እንደዚህ ሆነው ሲሰቃዩ እያስታገሷቸው አዘኑ ነብዩ ምን ያረጉላቸው ባይናቸው ያዩ ስላመኑ ብቻ በሳት እየጋዩ በሐቅ ላይ ናችሁ ይላቸዋል ወህዩ በኢማን በክህደት እንደተለያዩ ብርሃን ከጨለማ ግልጽ ሆኖ እስካዩ በትዕግስት እያዩ ሙእሚን ሙእሚናትን ዐላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة يا نبي سدات كان دي عينت نبار بفيت كاكم كبت كزي لحي لجمر نكاكوت انجال زلكم بزرزر يجراون هنيتا بالله تعمر የሂጅራው ሁኔታ በአላህ ተአምር ጉዱን ያሳየ ሸኛቸው በክብር ባሳለፍነው ጊዜ ሲራውን ስንዘክር ከሱራ ቃልፈን መንገዱን ስንጀምር ከሱ መትረፋቸው ድንቅ ነው ተአምር መቶ ግመል ወይ ቃል ተገብቶለት ነበር ትልቅ ሀብት ነውና የሚያጓጓ ነበር ከጅምር ለመቅበር የአላህ መልእክት ዐላ ሙሐመድ ሸፊዑል ኡመት ወጡ ለፍለጋው ቀልባቸው ሲሸበር በዚህ ሁሉ ግመል ባንዲ ለመቅበር እኛ ሱራቃውን ብቻ ስንናገር እሳቸውን ያገኘ እሱ ስለነበር ፈላጊው አንዱ ለታ አይደለም ባገር ከዚህ ሁሉ ጠላት ማምለጥ ታምር ነበር የሙሽሪኮች ልፋት ላይሳካ ነገር በእጃቸው አይደለም የቃድሩ ቀድር ለ13 ዓመታት በዳዋ ላይ ነበር ሙሽሪኮች ታግለዋል በሚችሉት ነገር በእነዚህ ዓመታት ሳይቻላቸው ሲቀር ምንም ያህል ታጋይ ትግል ቢጠናከር እውነትም አይጨለም የማይቻል ነበር እስከ መጨረሻ ድካማቸው በቀር የነሱ ፈተና ያለው ሲቀር ሐቅን ለሚፈልግ ራሱ ዳዋ ነበር ቀልባቸው ዝግ ነበር የሚያስተውሉበት ዐላ ሙሐመድ ሸፊዑል ኡመት የአላህ መልእክተኛ ሲወጡ ተነስተው በአጋጣሚ ሳይሆን ቀድሞ ተዘጋጅተው ገናው ለወደፊት ምኖሩበት መጥተው አሳድ ብኑ ዙራራ ከመዲና መጥተው ሙሳብ ብኑ ዑመይርን ይዘው ያስርብ ገብተው
እንደጠበቃቸው እስልምናን ዘርተው ብቻው ለዳዋ በሰው ሀገር ገብተው የመዲና ሰዎች ወደ እስላም ጠርተው ሀገሩን ለሂጅራ ቀድመው አመቻችተው እዚያ ሰነባብተው ዳግም በስደት አላ ሙሐመድ ሸፊዑል ኡመቲ ነብዩ ሙሳ እንዲሄድ የፈለጉት ብዙ ሰዎች እያሉ እሱን ያደረጉት ያውቁት ነበር እንዴት አርጎ እንዳሳደጉት የሚዘን ደረጃውን ያውቁት ነበር ልኩን ከሳቸው ጋር ነበር ያሳለፈ ጭንቁን የዳዋ አቀራረብ ሰልጥነዋል ህጉን አላህ ለመኑለት ዱዓቸው ነው ስንቁ ችሎታው ብቃቱ ተፈጥሮውም ንቁ ትልቅ ኃላፊነት እሱን ያደረጉት አገኘ ማረጉ ሆነ በሃይማኖት አላ ሙሐመድ ሸፊዑል ኡመቲ ይህን ትልቅ ተልእኮ ሲያሸክሙበት የተናገርኩትን ደግሞ ልድገምበት ሙሳ በእንዲህ ሐለት ቀድሞ የሄደበት የአላህ መልእክተኛ ሄደው ምኖሩበት ቀድሞ አመቻቸት ስራ ነበረበት ከ12 ሰው በቀር አማኝ በሌለበት ይከብዳል አማናው ቆሞ ላሰበበት አሳድ በአገሩ ላይ ማረፊያ ሆነለት ተልእኮው እንዲሳካ እያመቻቸለት ወደ አላህ ጥሪ ዳዋ ጀመረበት ብዙ ሰው አመነለት በአላህ አንድነት አላ ሙሐመድ ሸፊዑል ኡመቲ ሰለላሁ ዐላ ነቢይ ረሕመት አላ ሙሐመድ ሸፊዑል ኡመቲ በየቀን ሲጀምር ዳዋም ያዳምጡ በተለይ ወጣቶች በርከት ብሎ መጡ የአላህ መልእክት ከሱ ያዳምጡ አብየት ንግግሩ እንደምጣፍጡ በግልጽ ማስረጃው እየተመሰጡ እንደ መረብ ገብቶ ሳያምኑ ማይወጡ ከሙሳ አንደበት ፈልቆ የሚወጡ የአላህ ቃል ቁርአን ከሱ ያዳምጡ የመዲና ህዝቦች ለእውነት እጅ ሰጡ በሙሳ ዳሂነት ከጨለማ ወጡ ነብዩ በሂጅራ መዲና እስከመጡ ሻሃዳ እየሰጡ ለአላህ አንድነት አላ ሙሐመድ ሸፊዑል ኡመቲ የመዲና ሰዎች ለመስለም የበቁ አላህ ልቦናቸውን እንዲቀበል ሐቁን ሂዳያውን ቸራቸዋል መሊኩል ሐቁ ለረጅም ዓመታት ሐቅን ናፈቁ መንገዱ የብርሃን መሆኑን አወቁ በጃሂልያ ህይወት ብዙ የተጨነቁ ብዙ ትውልድ በጦርነት ተላለቁ በጎሳ መጋደል ነበር የታወቁ ከ100 ዓመት በላይ በዚያ ዘለቁ መጫረስ መጋደል ዝናን ሊያሳውቁ በሆነ ባልሆነ እንደተዳቀቁ ሰላም ሆኖ መኖር በሩቅ ስናፍቁ በዚህ ጊዜ ነበር አገኙና ሐቁም በግልም በህብረት ለማመን የበቁ አመኑም አወቁ ተጠቀሙበት አላ ሙሐመድ ሸፊዑል ኡመቲ ከነብዩ በፊት ብዙ ሰው አለፈ ለሚሃጅር ፍቃድ እንደተላለፈ የእስላም አብዮት ፈንድቶ ጎረፈ ጣዖታውያኑን ይበልጥ ያስወረፈ ቀድሞ ሳይነቃ ብዙ ሰው አለፈ ጉዞ ያልሆነለት መካ የተረፈ በሙሽሪክ ታግቶ ታስሮ ተገረፈ በእስር ታጉሮ መንገድ ተቆለፈ ብላቱ ጠፍቷቸው ብዙ ጊዜ አለፈ ባመለጡ ሰዎች ሙሽሪኩ አቆረፈ መካ ላይ ቤታቸውን በጉልበት ዘረፈ ሰብር ለሙእሚኖች በአዋጅ ተላለፈ በአላህ ዘንድ ተጻፈ ምንዳቸው ጀነት አላ ሙሐመድ ነቢይ ረሕመት ውጤት አልባ ልፋት ሙሽሪኮች ታገሉ ለሂጅራ የሚሄዱትን ብዙ አሰናከሉ ከመካ እንዳይወጡ እየተከታተሉ ጉዟቸው ለሰላም አይደለም እያሉ ኋላ ተተናግረው ችግር ያመጣሉ እና አቡ ሰለማን መንገድ ያገኛሉ ባለቤቱም ልጁም አብሮ ናቸው ያሉ የሷ ቤተሰቦች እሷን ከለከሏት እንዳትሄድ አስቀሯት ከሱ ላይ ነጠሏት እሱን ግን ለቀቁት ማስቀረት አልቻሉ ብዙዎችን በእንዲህ እየነጣጠሉ በአላህ እርዳታ ነብዩን ቀጠሉ ቁረይሾቹ ይበልጥ እንደተቃጠሉ ሌሎቹ እንዳይወጡ ጥበቃውን ቀጠሉ ከነብዩ መውጣት ኋላ የሚከተሉ በሙሽሪኮች መሪ የተከለከሉ ዘዴ አጥቶ ቁጭ አሉ የሚሄዱበትን አላ ሙሐመድ ሸፊዑል ኡመቲ
ያንዳንዶቹን ሂጅራ ጠቁም ላደርግና ለማስታወስ ብቻ አንድን ሰው ላንሳና ሱሄብ ሩም ሂጅራ ሊሄድ ተነሳና ቀድሞ ካመኑት ውስጥ አንዱ ነበረና ተደብቆ ዜድ ያዙት አገኙና ሀብት አግኝቶ ነበር ባለሙያ ነውና መካ ዘመድ የለው አስሌው ሩም ነውና አሉት ሙሽሪኮቹ ያውቁት ነበርና ስትመጣ ከሀገር ደሃ ነበርክና በሀገራችን ላይ ሀብት አገኘህና ሀብትና ንብረትን ነፍስህንም ያዝግና ጠቅልለህ ልትሄድ ተነሳ መዲና በፍጹም አይሆንም አንዱም ምረትና ወይ መቀበር ያዝ ይሆናልና ሀብታችን ሰብስቢያ መሄድ የለምና ሱሄ በቆም አለና በሙጅሪሞች ፊት አላ ሙሐመድ شفيع الأمة እንዲህ አላቸው ሱሄብን ምነግራቸው እየቀስታት ዳኝ እንደሆንኩ ታውቁኛላችሁ ይህ ሁሉ ለአንድ ሰው ተሰበሰባቸው እኔ ግን አይደለሁም እናንተ ልዋጋቸው ከነብዩ ተነጥዬ መሃላቸው ለገንዘብ ለንብረት ብዬ አልቀርላቸው የሀብት ጥያቄ ከሆነ ምርጫቸው አትለቁኝም ታዲያ ሀብትን ብሰጣቸው እያፈራሁትን ሁሉ እዚህ ትቼላቸው ልቀጥል ጉዞዬ ሌላስ ምን አላቸው መድረስ ነው እሳቸውን ለእኔ ትልቅ ሀብት አላ ሙሐመድ ሸፊዕ الأمة صلى الله على نبي الرحمة على محمد شفيع الأمة አሉት ሙሽሪኮቹ ሀብትን ብትሰጠን ያፈራውን ሁሉ ካስቀረህልን በሰላም ትሄዳለን ለቀሃለን ካንተ ምንም የለን ሀብትን ካገኘን ሱሄብ ነብዩ ጋር መድረስ ነው ሙራዱ እናፍቋቸው አለቀናት ቀድሞ ስለሄዱ ገንዘብ ንብረቶቹን ከሱ ላይ ወሰዱ ባዶ እጁን ለቀቁት ቀጠለ መንገዱን እየስርብ ከመድረሱ እያለ ከመንገዱ አላህ በቁርአኑ ተናገረ ጉዱን ወደደለትና ዋሂዱ ሰመዱ ሀብቱን አስረክቦ ለሂጅራ መሄዱን ومن الناس من يشتري نفسه አለና ዋሂዱ መዲና ሲገባ መድ ሙሐመዱ አላህ ወደደለ የሰራኸውን ጀብዱ አላህ ወደደለ የሰራውን ጀብዱ ረቢ አልበይ አሉ ትርፎነለ ንግዱ ሞላለት ሙራዱ ሂጅራ ሰምሮለት ያለ ሙሐመድ ሸፊዕ الأمة በነብዩ ማምለጥ ቁረይሾች ተቆጡ በአላህ ፍቃድ ሆኖ ከመካ ሲወጡ ሙሽሪኮች ተንጫጩ ምንም ላያመጡ ከቁጥጥራቸው ውጭ ስለወጡ ከከይዳቸው ሁሉ በደህና መለጡ የቁረይሽ ባላባት በጣም ደነገጡ ሸከኩ አንድ ቀን ዞሮ እንደሚመጡ ልፋታቸው ከሽፎ ተስፋቸውን ቆረጡ እየቀሩ ተቀጡ በለበ ቁጭት አላ ሙሐመድ ሸፊዕ الأمة والله ነብዩ ለሰው አዛኝ ናቸው ከሙሃጅሮቹ ኋላ መቅረታቸው ሙሽሪኮቹ አደጋ እንዳያደርስባቸው ከራሳቸው በፊት ቀድሞ መላካቸው ዘዴ እየፈጠሩ እየለያዩአቸው መካን የለቀቁት በርከት ያሉ ናቸው አብዱራህማን ብኑ ዐውፍ ዑስማንም ቀድሟቸው እናምዛና ቢላል ከቀደሙ ናቸው ከየስሪብ አንሳሮች ከወንድሞቻቸው መዲና ከተማ ተሰብስበውላቸው የነብዩን መምጣት ሲጠባበቋቸው ደግሞ በመንገድ ላይ ሲዘገዩባቸው ደህንነታቸው ነው ያሳሰባቸው ሙሽሪኮች አደጋ እንዳያደርሱባቸው ሙእሚኖች ተጨንቆ ሜዳ ጠበባቸው ወልጅ አዋቂ ሴት ወንድ ሲጠባበቋቸው ምን ችግር ገጥሟቸው እያሉ በስጋት አላ ሙሐመድ ሸፊዕ الأمة በየስሪብ ሙእሚኖች ይጨናነቃሉ መካም መልቀቃቸውን ወሬ ሰምተዋል ከፍ ያለ ቦታ ላይ ወጥቶ ሲያየዋሉ ወላጅ የጠፋቸው ልጆች ይመስላሉ በእንደዚህ ሁኔታ ከሳምንት ያልፋሉ አላፊ አግዳሚውን ይጠያየቃሉ በማለዳ ወጥቶ ውሎ ያመሻሉ የነብዩ መምጣት ዘገየናሉ ቀን ቀን በሜዳ ላይ ሌቱን ቁጭ እያሉ የሚወዱት ነብይ በበረሃ ያሉ የሚወዱት ነብይ በበረሃ ያሉ እንዴት በልቶ ጠጥቶ እንቅልፍ ይተኛሉ ነግቶ እስከመሸ ግራ ተጋብቶ እየዋሉ እናምዛን ነው ዑመር መናገር አልቻሉ መዲና መግቢያ ላይ ተቆልቁለዋሉ ለአላህ ቤት እያሉ ቀንና ሌሊት አላ ሙሐመድ ሸፊዕ الأمة
ጉዟቸው ሽርሽር አይደለም አስቡ አላህ ጠበቃቸው እንጂ ስንት ተከበቡ በአላህ እርዳታ ለእስርፍ ቀረቡ ቁባ ደረሱና መዲና ሊገቡ ቁርአኑ ትንሽ ለማረፍ አሰቡ 3 ቀን ሰነበቱ መስጂድን ገነቡ የአካባቢ ሰዎች እየተሰበሰቡ 70 ሰዎች ባንዴ ወደ እስላም ገቡ ከ3 ቀን በኋላ መዲና ሊገቡ ወደ በኒ ሰሊም እንደተቃረቡ ቀኑ ጁማ ነበረ መስጂድ ነገር ካቡ ጁማን ሰገዱ ኹጥባንም ኸጠቡ ከ10 ቀን በኋላ ከተማ ሊገቡ ታላላቅ ሰሃቦች በመንገድ ቀረቡ የሚወዱት ነብይ ለሏቸው አርሄቡ ከኋላ ኋላቸው ሲከተላጀቡ ምስጋና ያስገቡ ለረብ العزة على محمد شفيع الأمة والحمد لله يهوننا محمد مصطفى أشرف المرسلين መሰናክሎችን ሁሉን አለፉና ወደምጠበቁ ልገቡ መዲና ከመካ ከወጡ ለታጀመረና ቀኑ ረቢዑል አወል አንድ ነበር ገና ለእስላም ቀን አቆጣጠር አንድ ተባለና ልብ በል ጉዟቸው ታሪካዊ ነውና በቁባ ላይ ትልቅ ሥራ ፈጸሙና ታሪካዊ መስጂድ እዚያ ገነቡና ጁምዓም የመጀመሪያ ጁማ ነበረና የኹጥባውን ድስኩር ለህዝብ አሰሙና በዚያች በጥቂት ቀን ሁሉ ሰሩና የዓላማው ስኬት ጉዟቸው ተቃና ሰለላሁ ዐላ ነቢይ ረሕመት ዐላ ሙሐመድ ሸፊዑል ኡመት በሳቸው ላይ ይሁን ሰላምና ረሕመት መስጂድ የሚገነቡት በየደረሱበት ነበረው ምክንያት ቅድሚያን ያገኘበት አርአያ እንዲሆነን ከተጠቀምንበት አላህ በነቢዩ ረሕመት ያውርበት ያኔ መስጂድ ብዙ ሥራ ነበረበት ሌት ተቀን ሙእሚኖች የሚሰበሰቡበት የአላህ አዋጅ ለሰው የሚተላለፍበት ሶላትን ለመስገድ በጋራ በአንድነት ለዚህ ነው ለቀናት ቁባ ባረፉበት መስጂድን ገንብቶ ኹጥባ አደረጉበት ዐላ ሙሐመድ ሸፊዑል ኡመት የአላህ ቤት ግንባታ ቅድሚያን ያገኘበት መስጂድ ያኔ ብዙ ሥራ ነበረበት ሙእሚኖች ሩሃቸውን የሚያሳድጉበት በቀን 5 ጊዜ የሚገናኙበት በአንድ ዒባዳ ላይ የሚተሳሰሩበት ወንድማማቾቹ የሚጠያየቁበት አኽላቅ ስነ ምግባር የሚሰለጥኑበት የህይወት መመሪያ ዕልም የሚፈልቅበት የአንድነት ስሜት ግልጽ የሚያረጉበት የመንፈስ እርካታን የሚጎነጩበት ችግሮቻቸውን የሚወያዩበት የግል የሆነ ጋራ መፍትሄ የሚገኝበት ፍቅር የሚያረጉበት ለአላህ ፍጥረታት ዐላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة እንዲህ ነበር መስጂድ እኛ ላወቅንበት የእስላም ስልጣኔ የተጀመረበት ሁራሱል አቂዳ ተርቢያ ያገኘበት መስጂድ ማዕከል ነበር እኛ ላወቅንበት ለሰው ልጅ ሂዳያ ምንጭ የሚገኝበት መስጂድ ዩኒቨርሲቲ ነው እኛ ላወቅንበት የነብዩ ኮሌጅ ማህይም የሌለበት ለሰው ልጆች ሁሉ እውቀት የሚገኝበት የቀልብ በሽተኛ የምታከምበት ዐላ ሙሐመድ ሸፊዑል ኡመት መስጂድ ምን ነበረ ብዬ ብዘረዘር አዟር ብዬ ባየው የታሪኩን ባህር ወላሂ አጃኢብ ነው የመስጂድ ተግባር ጊዜም አይበቃኝም ልመለስ ከዳሪ ረብን ዋታሲሱ ሙእሚን አጋጋሪ ሱናቸው መከተል ሙስጠፋ አልሙኽታሪ የአላህ ድርግን ካሳ በለብራሪ የመስጂዱ ማዕበል ዶለኝ ወደ ባህር መሃሉን ሳልገባ ልመለስ ከዳሪ ምንጩን ከዑለሞች ያገኘው ኸበር አውፍ በሉኝና ልግባ ከመስመር ደርሰናል እንግባ መዲና መስመር ነብዩ ደረሱ ወደ መሃል ሀገር ሙሃጅሮችና የመዲና አንሷሪ በግጥም አዜሙ እያሉ ነው መጋሪ
ድምጾ ተሰምቷል ያቂቃው ጥሪ የአላህ መልእክተኛ አዋጅ ተናጋሪ አልሐምዱሊላህ ያ ኻሊቁል ባሪ ልከልናልና ጨለማን አብሳሪ እኛም እንሆናለን የሐቅ መስካሪ አዚሙ በሽር ሙስሊም ሙስሊማት አላ ሙሐመድ ሸፊዑል ኡመት ነቢዩ መዲና የደረሱ ለታ የመዲና ሰዋይ ተሞሉ በደስታ ወንዶቹ በግጥም ሴቶች በእልልታ ከተማው ቀለጠ ነጋሪት ተመታ ሁሉም ወደ ቤቱ ይዟቸው ለመግባት የነቤት እያሉ ሽሚያው ስበረታ ነቢዩ አበሰሩ ሰው እንዳይንገላታ ግመል ትምራና አሉ የማረፊያም ቦታ መንገድ ልቀቁላት አላህ ይመራታል የአላህ ታምር ነው እሷም ታዛዥ ናት የጀመረች ስራዋን ሰው ይከተላታል ብዙ ቤቶች አልፋ ደረሰች ከቦታ እንደተባለችው አሳየች ተኝታ መሰረት ተጣለ ያለምንም ቅሬታ አልሐምዱሊላህ ይድረስ ገለታ የነቢዩን ሂጅራ ያሳካኸው ጌታ አንድ ሀሳብ አንድ ድምፅ የገለጹ ለታ የመስጂድ ግንባታ ሊጀመርበት አላ ሙሐመድ ሸፊዑል ኡመት ቢስሚላሂ ረሕማኒ ረሒም ሁሉም ተደስቷል በጋድም በስር ነቢዩ ሙሐመድ ሰይዱል ሙኽታር መስጂድ እስኪሰራ ከአንዱ አንሳር የሆነ ማረፊያቸው አላሁ አክበር ከተከበረ ሰው ምን በኒ ነጃሪ ታላቁ ሰሃባ ናቸው ፊት አውራሪ ወዳጃቸው አባ አዩብ አልአንሳሪ በሱ ቤት አረፉ ሙስጠፋ አልሙኽታሪ እዚያ አሳለፉ ለሰባት ሽሁር የመስጂዱን ቦታ ሰይድ አቡበክር ከፈሏቸው 20 የወርቅ ዲናር ሲዲቁል አክበር የኢማም ባለሀብት አላ ሙሐመድ ሸፊዑል ኡመት መካ ለሙሽሪኮች ብቻ ተለቀቀ በጣዖት አምልኮ ቀልባቸው የደረቀ ብርሃን ለጨለማ ቦታውን ለቀቀ የስርብ በአንሳሩ በኢማን ደመቀ የሙእሚኖች ደስታ ሀገሩን ቋረቀ አላህን ለመገዛት ቀድሞ የተጨነቀ ሙራዱ ሞላለት በሩቅ ናፈቀ ጅብሪል ቁርአን ይዞ እየተፈራረቀ በአላህ መልእክተኛ ብርሃን ፈነጠቀ አገሩ በዒባዳ እያሸበረቀ ምንኛ የታደለ እዚያ የዘለቀ ኢማንና ክህደት ተለየ ታወቀ አዋጅ ተለቀቀ የሰላም ብስራት አላ ሙሐመድ ሸፊዑል ኡመት ሙእሚኖች ለዳዕዋ ሰላምን አገኙ ለዓመታት ጊዜ በሩቅ የተመኙ ቃል ኪዳናቸውንም ጠብቆ ተገኙ ታተድል እስላም ስለተገናኙ በወንድማማችነት ነቢዩ አጉዳኙ ምንዳው ከአላህ ነበር ጀነት ነው የሚያገኙ በቁርአኑ ትእዛዝ ምክር እያገኙ ከአላህ መልእክተኛ ባህሩን እየዋኙ ማህበራዊ ኑሮ ስልጠና ማገኙ ሸይጣን الانس والجن ለሰው እንደማይተኙ ነፍስያ ከሸይጣን ጋር ከተገናኙ መከላከሉበት መድኃኒት አገኙ ወላ ታሰዱ አትመቀኛኙ የነቢዩን ትእዛዝ ጠብቆ ተገኙ ለዱንያ ለአኺራ የሚሆን እውቀት አላ ሙሐመድ ሸፊዑል ኡመት ኢማናቸውን ይዞ እንዲያዛልቁ በዒባዳ ሀያታቸውን እንዲያደምቁ የነቢዩን ትእዛዝ ከልብ እንዲያጠብቁ ሐሜትና ኩርፊያን እንዲጠነቀቁ ወንድምን ከወንድም የሚያራርቁ ከአላህ መልእክተኛ መፍትሄውን አወቁ ከእኩይ ተግባራት ሁሉም እንዲርቁ አምራቸውን ጠበቁ ሙእሚን ሙእሚናት አላ ሙሐመድ ሸፊዑል ኡመት عليهم السلام سيد جبريل يا الله انت ازاز كلا يا متالو نبيهم ለኡመታቸው ያደርሳሉ ሰሃቦችም ወዲያው ይተገብራሉ ሙእሚኖች ሁሉ እንደ ሴት ሳይሉ የነቢዩን ትእዛዝ ይጠባበቃሉ የረጅም ጉዞአቸውን ለማሳካት ሲሉ የወንድማማችነት መሰረቱን ጣሉ አንሳር ከሙሃጅር ሙአፋት እያሉ የአላህ እንግዶች ለአንሳር አካፈሉ የስልጣኔ ጅምር አንድ ሁለት እያሉ ተግባር ላይ ሲያውሉ አቤት ሲያስደስት አላ ሙሐመድ ሸፊዑል ኡመት
የነቢዩ ኮሌጅ ስራውን ጀመረ ከወትሮ የበለጠ እየተጠናከረ የራህማኑን ትእዛዝ እየተገበረ በሰው ልጅ ታሪክ ውስጥ ታይቶ ያልነበረ የሰው እኩልነት በአዋጅ ተነገረ እንደ ከብት ተይዘው ሲሸጥ የነበረ ዋህይ ወረደና መብቱን አስከበረ በዘር በቀለም መናናቅ የነበረ በራህማኑ ረሕመት ቦታታ ከሰረ የመዲናው ትዕይንት ታምር የነበረ ጥቁሩ ከነጩ እየተጣመረ ሀብታሙ ከድሃው እየተሳሰረ በሀብት መኩራራት በኢማን ተቀየረ ሙእሚን በመካ ላይ ተጨንቆ ነበረ በመዲና ጋር እጅግ ተከበረ ዲኑን ተከበረ በግልም በብረቴ على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة يا حقيقة وخوات مسرته نبهر ወንድማማችነት ስራው ስተገበር ከናት ከአባት ልጅ በልጥ እንደነበር ቡኻሪ በሰሂህ ግልጽ አድርጎ ነበር የአላህ ፓርቲዎች በቁርአን ጥላ ስር ተግባራቸውን ስናይ አጃይብ ለክበር እድሉ ገጥሟቸው ሰሩት በቁም ነገር ነጥየላውቋቸው ከውኸዋው መንደር በሁለት ሰሃቦች መሃል የሆነውን ነገር የመዲናው አንሳር ሰዓድ ብን ዓሚር አብዱራህማን ብኑ አውፍ ከሙሃጅር ወንድሞች ያድምጡኝ በጣም የሚያምር አንሳሩ ይዞት ገብቶ መኖር ሲጀምር ከእርሻው ከተምር ነበረው ብዙ ሀብት ያለ ሐቢቢካ ሸፊዕ ልኡመት صور من حياة الصحابة لا ያየውና ያልሰማው ማሰማ ገድለኛልና የሁለቱ ታሪክ ጉድ ያሰኛልና የኢማን ትሩፋት ትርጉም አገኘና ዛል ንብረቶቹን እኩል አካፈለና መች በሀብት ብቻ ይቀጥላል ገና ማይታሰብ ነገር ሊያካፍል ነውና ችሮታው ለጉራ አይደለም ለዝና ወይ ደግሞ ለጥቅም ወይ ለምስጋና አይደለም ከአላህ ለማግኘት ነውና አላህ በቁርአን ቃል ገብቶላቸዋልና ቃሉ ቃል ነውና ቀጠረው ጀነቴ አላ ሙሐመድ ሸፊዕ ልኡመት ሳዕድ ለአብዱራህማን አንተ ወንድሜ ሆይ ያገናኘን ጌታ አልሐምዱሊላህ ለአላህ ብለህ ቤትን ንብረትን ጥለህ አላህ ሽቶ ለኔ ወንድሜ ሆነ ሙሉ ንብረቶችን አካፈልኩልህ ብዙ ተምሮች አሉኝ እኩሉን ወስደህ እሺ በላይ ደግሞ ሌላ ምነግርህ ሁለት ሚስቶች አሉኝ አንዱ አልፍታልህ መርጠህና ንገረኝ ደስ የምትልህ እንዴት ሆኜ ልኖር አንተ እንዲሆንህ ነግሮት ልፈጽመው ምን ትለዋለህ ይህ ነው አጃይቡ ታምር አይደለም ወይ ቢባል እንኳን ነፍት ንብረትን ልስጥህ እንዴት ተብሎ ይባላል ሚስትህን ልፍታልህ አለው አብዱራህማን ስማኝ የምልህ ባረከላሁ ለከ አለህ ወማልህ አላህ በረካውን ይጨምርልህ ቤት ንብረቶችን ይጠብቅልህ እያፈራኸውን ሁሉ ያበርክትልህ የሰጠኝን አንድ ማልቀበልህ ውሰደኝ ገበያ አሰርቼ ላሳየህ አጀበኝ ወላሂ የኢማን ውጤት አላ ሙሐመድ ሸፊዕ ልኡመት የሙሃጅሮች ስደት ያሳዝናል ከቶ እውነትም ንብረቱን ሀብቱን ጥሎ ወጥቶ ወንድሞችን በማግኘት ሁሉን ነገር ረስቶ እንዲህ አይነት ወንድም ያላሰቡት ከቶ ሀብቱን የሚያካፍል እድሜ ልኩን ለፍቶ እምቢ ያለው አብዱራህማን ወደ ገበያ ወጣው በአጭር ጊዜ ሰርተው ገንዘብን አገኝቶ ልምዱም ነበረውና እቅዱም ተሳክቶ ነግዶ አትርፎ በአላህ ተረድተው ወዲያው ከአንሳሮች አንዲት ልጅ አግብቶ ወንድሙ ያሰበለትንም አሳክተው ወንድማማች ማለት ዛሬ ትርጉም መጥቶ በቁርአን ጥላ ስር የምገናኝ ጠፍተው እንደማንም መኖር ያ ታሪክ ተረስቶ ዛሬ ወንድም መጥቶ ለምኖር መልእክቴ አላ ሙሐመድ ሸፊዕ ልኡመት የሐቂቃ ወንድም የእውነት መሐባ ነበራቸው እነዚያ የነቢይ ባልደረባ በሐቅ ላይ ተዋደው ተባሉ አሳባ አንብበው ሲራቸውን ጀራጅ ይገባ ላኢላሃ ኢላላህ በቀልባቸው ይገባ የጀነት ቤታቸው በዚህ የተገነባ በአንድነት ተሳፍረው ያቂዳን ጀልባ ኋላቸውን ስናይ ሆድን የሚያባባው ዛሬ የጠፋብን ሐቂቃው መሐባ
እውነተኛ ኢማን ለኛ ስላልገባ ወለው በከሊማ በቃል ማንግባባ ፍርቃ መባል በሽታ በማላችን ገባ ሁሉም በየፊናው ግራ የተጋባ በሐቅ ላይ መሐባ ማጣት መጎዳት አላ ሙሐመድ ሸፊዑል ኡመት ወደ እነዚያ ሰዎች ቀልቤን ብመልሰው ምን ሰርተው እንዳለፉ ቆሜ ሳስታውሰው ደግ ተግባራቸውን ታሪክ የማይረሳው የሚፈለግባቸውን ሁሉን አዳርሰው ሰዎች ናቸው ብዬ ባመላልሰው ልዩ አይነት ተፈጥሮ አይደሉም ጨርሶ አመልሼ ባውሰው እንደኛው ናቸው ሰው ኢማን ነው ጉዞአቸውን ጣሪያ ያደረሰው እያሁመተል እስላም እንደኛው ናቸው ሰው ወደ ራሴ ዞር ራስን ብወቅሰው መኖር መፈጠር ምን ጠቀም ያለ ሰው ነገ የሚመልሰው ምንሁን በአላህ ፊት አላ ሐቢቢካ ሸፊዑል ኡመት يا فاطر الأرض يا خالق السماء نشكرك يا ربي الحمد لله صلوات الله وسلامه عليه على محمد خاتم الأنبياء اللهم يا رب أنت يا إلهي وديت أنشراجه بأصابه لاي إن مهاجروች ቤት ንብረታቸው ላይ ተባረው ስንከራተቱ በረሃ ላይ ለዲን ብሎ ወጥቶ በስደት ሀገር ላይ ከፍ ለማድረግ ነው ቃልህን ወደ ላይ አንተ መረጥካቸው የዲኑን አገልጋይ ዕድሜያቸውን ጨረሱ በዳዕዋ ኺድማ ላይ ሪድዋኑላሂ ዐለይሂም ሙእሚን ሙእሚናት አላ ሙሐመድ ሸፊዑል ኡመት ከፍ በል ምንዳቸው በአንሳሮቹም ላይ ለሙእሚኖች ምሽግ ሆኑ በየስርብ ላይ የአንሳሮች ውለታ በማንም ሙስሊም ላይ የሙእሚኖች ስደት ሲሆን በነሱ ላይ ከባድ ኃላፊነት ነው ልብ በለዚህ ላይ ሙእሚን ሙእሚናትን ሪድዋኑላሂ ዐለይህ እነዚያ ምርጥ ህዝቦች የሆኑ በአጠቃላይ ያ አላህ ገናኘን በጀነት ሀገር ላይ ከ1400 ዓመት በላይ ስማቸውን ስራቸውን የሰማን ዱንያ ላይ ነገ በአኺራ ፊታቸውን እንድናይ ያ አላህ ገናኘን ተመኘን ባንተ ላይ በዒባዳ ጠንከር አድርገን በዱንያ ላይ እኛንም አድርገን የዲኑን አገልጋይ እንድንቆም አንድ ቀን በእስላም ሰፍ ላይ ካንተ ከተሰጠን ማንም የለም ከልካይ ተመኘን ያ ኢላሂ ቆመን ባንተ ፊት አላ ሙሐመድ ሸፊዑል ኡመት ለእስላም ምስረታ በጣም ብዙ ለፉ አድወል እስላምን በኢማናቸው የገፉ ቀን በዳዕዋ ኺድማ የሚያሳልፉ ሌሊቱን በሶላት ጎናቸው አላረፉ በሰው ልጅ ታሪክ ውስጥ ዝናን ያተረፉ ከአላህ ለመመንዳት እንደዚያ ስለፉ በረሃብ በርዛት ችግር ሲገረፉ አስቸጋሪውን ህይወት በኢማን ሲገፉ አውቆበታል ንግዱል ጀነት ነበር ትርፉ የጃሂልያን ካባ ከሰው ልጅ ገፈፉ የእስላምን መልእክት ለትውልድ ያተረፉ ከአላህ መልእክተኛ ቃል ሳይዛነፉ ለትውልድ እንዲደርስ ጠብቆ ሲጽፉ ለእኛ እያጨለፉ እያስተላለፉ ኸይርን ያተረፉ ተሸለሙበት አላ ሙሐመድ ሸፊዑል ኡመት ደግ ተግባራቸው ዛሬ የምታወሱ ሀብት ጉልበታቸውን ለእስላም የለገሱ ዲንን በማገልገል ዕድሜያቸውን ጨረሱ የጃሂልያን ጉልበት እያፈራረሱ የአላህን መልእክት ለህዝብ ያደረሱ የዲኑን እንቅፋት ከመንገድ ሲያነሱ በአላህ እገዛ ታገሉ ታገሱ ቃላቸውን ጠብቀው ከግብ ያደረሱ ያ አላህ እንደነሱ አርግልን ሀያት አላ ሙሐመድ ሸፊዑል ኡመት ምርጥ ህዝብ መሆናቸው የተመሰከረ ትውልድ በየተራ ሲያሳልፍ ነበረ ማን ምን እንደሰራ ምን ተገበረ እምቅ ታሪካቸው ያልተዘረዘረ በታሪክ ዑለሞች የተመሰከረ ጣዖት አምላኪዎችን አርጎ እንዳልነበረ በተቅዋ በኢማን ውስጣቸው የዳበረ ለሙሽሪክ ጋጋታ እንዳልተበገረ ቁርአን ነው በእነሱ ላይ የተገበረ ደግ ተግባራቸው ዓለም የዘከረ በሙእሚኖች ሁሉ ማባን ጨመረ ባያምኑም ማኖሮ በቀረ ነበረ የስንቶቹ ታሪክ እንደተቀበረ ይከስሩ ነበረ ስንቱ እንደከሰረ የቢላል አስታዋሽ አይኖርም ነበረ ላኪን ተቀበረ በኢማን ውጤት አላ ሙሐመድ ሸፊዑል ኡመት
صلى الله على النبي الرحمة على محمد شفيع الأمة. عندنا خليفة صديق الأكبر عند عمر عثمان علي الحيدر وتاتو امباسادر مصعب بن عمير سيد الشهداء حمزة الزكر يا عبد الله عبات يا اسمها بالبي سيد زبير يني حواري يالوت نبي المختار اسلام طبقة جعفر الطياري إن بلالنا سيدي عماري آمنون السابقون المهاجر يا مكة مهاجر يا مدينة أنصاري يا إبليس انجفرا كلنا سفاري براهم بن مالك وسيد بن حديري سعد بن محاز مجزعة بن ثوري ثم ممنوع سال النبازر يا نبي صاحب أبايو بالأنصاري نعمان بن مكرن مقداد بن ثوري قطر لمزلق صاحب ولا خبر أبزانيا وطاتنا وتكسو سكر زاري نزيولو تاريخ سنكر يا سالفوت خير جزاቸው جنة على حبيبك شفيع الأمة ቁርአናዊ ትውልድ ስናስታውሳቸው አብዛኛው ወጣቶች የሚበዙባቸው ያረጁም ቢሆን ወጣት ነው ህማቸው የአላህ መልእክተኛ በ40 ዓመታቸው አቡበከር ዑመር ያንሳሉ ከሳቸው ሰይድና አሊ በ10 ዓመታቸው ዑስማንና አብደላህ ኢብኑ መስዑድ እድሜያቸው أرقمنا زيد جعفر مهواجو بلال سهيب عمار سلمان مرمياجو مصعب بن زي فلقا وطاهناجو الإسلام يجنك كان ما يرسوناجو قطرنا نزل قوم بتام بزوناجو الله لدين خدمة سلم الرتاجو ادمياجو وطاتنو برونا يمرواجو ما استوشاناجو لزاري وطاتي على محمد شفيع الأمة ወንድሞችህ ዜጋ ምናስታውሳቸው እንዲያው ለአላህ ብለህ አንብብ ታሪካቸውን ዛሬ በዱንያ ላይ ብንከተላቸው አላህ ሽቶ ነገ ምንገናኛቸው እንወቅ ብርቅዬ ደግ ተግባራቸውን ከመሐባቸው ጋር እንስራ ስራቸው የኳስ ተጫዋችን ዘሩን ስቆጥራቸው እነሱ ያውቁ አንተም አታውቋቸው ዘር መንዘሩን ቆጥረህ ብትርቅላቸው ፊኛ ቢያንከባልሉ ላንተ ምንህ ናቸው ከነቢዩ ሰሃቦች ብንጠይቋቸው ግልጽ ነው አብዛኛው እንደማያውቋቸው አውቃለሁ አንዳንዱን እንደሚያስቆጣቸው የኸይር ጊዜያችን ባናባክናቸው መከተል ከሆነ የነቢያችን ናቸው ለዱንያ ለአኺራ ምጠቅመን ሱናቸው በቂያችን ናቸው ካወቅንበት አላ ሙሐመድ ሸፊዕ الأمة እንግዲህ ልዞር ነው ልመለስያቸው መዲና ገብቼ ቆም ካልኩባቸው የሙእሚኖች አህዋል ቀጣይ ተግባራቸው ነብዩል ሙስጠፋ ቀጠሉ ስራቸው የስኬቱን ጅምር ረጅም ዓላማቸው መስጂድ ተጠናቀው ከነማረፊያቸው ይበልጡን ለዳዕዋ ምቹ ሆነላቸው አንሳሮች ነብዩን አርጎ መሃላቸው በሚቻለው ሁሉ አንከባከቧቸው ከህይወታቸው በላይ እንደሚወዷቸው ገና መካ ያሉ ቃል የገቡ ናቸው ወቅቱ ንጋት ነበር ልከለው ደስታቸው ያውስና ኸዝረጃ አንድ የመሆናቸው በጦርነት ታሪካቸው አይለላቸው አላህ በነብዩ መፍትሄውን ሰጣቸው እስላም ከዚህ ሁሉ አዘቅታ ወጣቸው በነብዩ ጥላ ስር በመሰብሰባቸው በኡኹዋ ገመድ ተሳሰሩላቸው አጠናከራቸው ህብረት አንድነት አላ ሙሐመድ ሸፊዕ الأمة ለየስር ባይሁዶች ያልሆነላቸው አጋጅቶ ማጫረስ ስላልተመቻቸው ተሰናከለና ክፉ ተግባራቸው በነቢያችን ላይ እንደምሰራጫይ ናቸው የሳቸው አካሄድ ተስፋ አስቆረጣቸው ማስመሰል ጀመሩ ሸሩን በወዳቸው የምቀኝነት በሽታ ያሰቃያቸው እጃቸው ማስገባት ስላልሆነላቸው እውነትም ተጎርቷል ድብቁን ስራቸውን ባራታ ህዝብን መዝረፍ ቀረባቸው ያኔ ጦር መሳሪያ አምራቾችም ናቸው ጦርነት ከቀረያው መጎዳታቸው ሰላም አይሆናቸው እንጉዳጃ ይበቴ አላ ሙሐመድ ሸፊዕ الأمة ከሙእሚኖች ዳሂ ራቅ ብሎ ወጥቶና
دعوة يادرقوا لك ودانا سويت يمتو أقرب لمدينة لونة تجسدوا بالله منونا يا الله ملك تنيا هقا صدقونا بقارا يمنور دنباس كمتونا نصاروች ከአይሁዶች ጋር መጡ ተጠሩና ባይገባ ሕይወት ይኖሩ ነበርና ሳይቃወሟቸው ተቀበሏቸውና እንደምቡ የሁሉም መብት የሚያስከብር ነውና ለውጥ በመዲና ተጀመረበት አላ ሙሐመድ ሸፊዑል ኡመት የጸደቀውን ሕግ በተግባር ሊያውሉ ለጊዜው ስርዓቱን ወደው ተቀበሉ እንደምቡ ተስማምቶናል ደስ ብሎናል አሉ ለእምነት ለንብረት ስጋት የለም አሉ የአላህ መልእክተኛ ዳዋቸውን ቀጠሉ ሰሃቦች መሰሩትን አብሮ ይሰራሉ ሙእሚኖች በመስጂድ ግንባታ ላይ ያሉ የአላህ መልእክተኛ ሲያግዟቸው አሉ በትከሻቸው ላይ ድንጋይ ይሸከማሉ ሽዕር እየገጠሙ አብሮ ያዜማሉ እንደ መሪያን ደም ቀን አርፎ ቁጭ ያላሉ ሌት ቀን ይለፋሉ ነብዩ ረህመቴ አላ ሙሐመድ ሸፊዑል ኡመት የቁረይሽ ሙሽሪኮች ደግሞ አልተኙላቸው ሙእሚኖች በየስረብ ሰላም ማግኘታቸው በነዋሪዎቿ የመከበራቸው ሙሐመድ ሙስጠፋን መሪ ማድረጋቸው ሁኔታው ቁረይሾችን አሳሰባቸው ዳዋው ተምኪን ማግኘት እንቅልፍ ነሳቸው የመዲናን አህዋል ወሬ ሲደርሳቸው ህዝቦቿ ወደ እስላም እየገቡ ናቸው አንሰሰሙ ጊዜና ስጋት ባዘባቸው ብሎ እስከ መዲና ተከታተሏቸው ወደ እስላም ያልገቡ ሰዎችን ጠሯቸው የአይሁዶች መሪዎችን ሰብስበው አነጋገሯቸው ጀመሩ ከይዲያቸው ሙሽሪኮች በህብረት አላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة እናንተ የእስራኤል ነዋሪዎች ናችሁ አዲስ ሃይማኖትን ያልተቀበላችሁ እንደ ነብዩ ሰለላሁ መሪ ሆናችሁ በአባታችሁ እምነት ጽኑ ሆናችሁ ስወርድ ሰዋረድ አያቶቻችሁ የጥንት የቁረይሽ ወዳጅ ሆናችሁ እንዴት ጠላቶቻችን ታስቀምጣላችሁ አለ ሙሐመድ ጥላ ከለላ ሰጣችሁ መካን እንደበታተነ ያያችሁ የኛ እንደፈረሰ ይፈርሳል ቤታችሁ ንግግሩ ስህር ነው ያፈርሳል ቤታችሁን ውሎ አድሮ ገና ትዋረዳላችሁ እናንተ የቆየ ወዳጃችን ናችሁ ምታረጉት አርጉ ኋላ ይበጅላችሁ ተከታዩ በዝቶ ጉር ትሆናላችሁ ጠላቶቻችንን ካላባረራችሁ እኛም ተዘጋጅተን ከመጣንላችሁ መቼም ጉልበታችን ታውቁታላችሁ ከነሱ ጋር አንድ ላይ እሳት ልንዶላችሁ አይቀርም መፍትሄውን ፈልጉ ራሳችሁ አውጡ ካገራችሁ የሁሉም ጠላት አላ ሐቢቢካ ሸፊዑል ኡመት የእስራኤል ሙሽሪኮች ቁረይሾችን ፈሩ የአገር ሽማግሌዎችን እየጠሩ ሁኔታው አስጊ ነው መባባል ጀመሩ ቁረይሾች ሊወጉን ነው መፍትሄውን ፍጠሩ ብሎ መዲና ውስጥ በሰፊው አስወሩ የአካባቢ መንደር ዞር አስተባበሩ በተለይ አይሁዶች በጣም አከረሩ የእስላምን መመስረት ይጠሉም ነበሩ ሙእሚኖችን በማስፈራራት ጀመሩ በስደተኞች ላይ ስጋት አሳደሩ ማስጠንቀቂያ ነገር የሰነዘሩ እሰቡበት ሰላም እንዲሆን ሀገሩ አይቀርም እንግዳ ከዚህ የመባረሩ እያሉ አንሳሮችን ማግባባት ሞከሩ የመዲና አንሷሮች በአቋም ተነከሩ ነብያችን ሰምተው ሄዱ አነጋገሩ ማሹዩኸውም እየተሻወሩ ከሹራ በኋላ አምሩን አስቀየሩ ያሉትን ብሏቸው ጉዳዩን አስቀሩ ቁረይሾችም ሰምተው በንዴት አረሩ ባይሳካም ነገሩ አልተውም ልፋቴ አላ ሐቢቢካ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة
ቁረይሾች ያሉትን ማድረግ ተሳናቸው። ጎሳዎችን ዞሮ አስተባበሯቸው። ለመዲና ይሄል እንዳይገባላቸው ሙሐመድን ከነ ተከታዮቻቸው የመዲና ሹሞች ይዞ ካልሰጧቸው እንደ ማዕቀብ ነገር ተደረገባቸው። ማዕቀቡ እንደ በፊት አልዘለቀላቸው። የአላህ መልእክተኛ አሉ ማላቸው አስማምተው የመምራት ብቃት ስላላቸው ብዙ አማራጮችን አስቀመጡላቸው። የማዕቀቡን ጥቃት አከሸፉባቸው። የሙሽሪኮች ሀሳብ ስመክንባቸው ደግሞ ተደብቀው ነቢይን ሊገሏቸው ሙእሚኖች አወቁ ድብቅ እቅዳቸው። ነቢዩን በተራ እየጠበቋቸው አላህ በቁርአኑ ዋስትና ሰጣቸው ከሰው ጥቃት ሁሉ እንደጠበቃቸው። ወላሁ ያዕሲሙከ ሚነናስ አላቸው። ከዚያ በኋላማ ሰው አልጠበቃቸው። በሕይወት እስካሉ ሙሉ ሀያታቸው እስከ ምርጫቸው ወደ አላህ ራህመቴ አላ ሙሐመድ ሸፊዑል ኡመቲ። የኢብሊሱ ጭፍራ የሙሽሪኮች ከይድ አልሳካላቸው ያሰቡት እቅድ። በመዲና ሙእሚኖችን ማዋረድ አድማ ቢያደርጉም ቀረ ከመንገድ። ፉከራና ዛቻ ምንም ላይ ፈይድ። የመካ ሹሞ ቢያውጣ ቢያወርድ በዚያው መጥፎ ጊዜ ሰየድና ሳድ መሪ የነበረ ለአውስ ነገድ አምነዋል አላ ጠሪቀት ሙሐመድ። ሐጅ ለማድረግ ነው ወደ መካ ሲሄድ ሰፍዋን ጋር ይተዋወቃሉ በንግድ። አብሮ ካዕባ ዙሪያ ለጠዋፍ ሲሄድ አንዱ አግኝቶ ሳድን ቆሞ ዛተበት አላ ሙሐመድ ሸፊዑል ኡመቲ። ሳድ በካዕባ ዙሪያ ሲዞር በጠዋፍ ላይ አባጃል አግኝቶት ሳድ መሆኑን ሲያይ እንዴት መካ ድረስ ዘልቀህ ትመጣለህ? ለጠላቶቻችን መጠጊያ የሰጠ መካ ውስጥ ሰላም ጠዋፍ ታደርጋለህ። ከሰፍዋን ጋር ባትሆን ዋጋህን ታገኛለህ። ክብር ለሱ የሆነ ምን ታረገዋለህ? መለሰለት ሳድም አንተ ምንድነህ? ጥቅምና ጉዳት ያልተለየልህ ያልከውን ብታደርገው እውነት ወንድነህ። የሻም መንገድ ጉዞ አከተምልህ በየት እንደምትሄድ ገና ታያለህ። ሰፍዋን ከለከለው ያሻውን ብልህ ማንም አይነካም ከኔ ጋር እስካለህ። ተናዶን አባጃል ተናገረህ ይቅርታ አድርግላት እንዳውለነ ብለህ ድንገት እውነት መስሎ አታስብ ክፋት አላ ሙሐመድ ነቢይ ረሕመት። ዛቻ በአዲስ መልክ እያየለባቸው ሙናፊቆች ከውስጥ ሲያስቸግሯቸው ሳያምኑ አምነናል ያሉ ባፋቸው አብደላ ብኑ ሰሉል ያተንኮል መሪያቸው አስመሳይ ሙናፊቅ ቆሞ ከጎናቸው የውጭ ጠላቶች ያው የታወቁ ናቸው። የውስጥ አስመሳዮች አደገኞች ናቸው። አላህ ለነቢዩ መልእክት ላከላቸው ማን ሙናፊቅ እንደሆነ ጠቁማቸው። እገሌና እገሌት ከነስም ስማቸው ሙእሚኖች ላይ ተንኮል እንዳሰቡባቸው ቁረይሾች በምስጢር ሲያስተባብሯቸው ሙእሚኖች በንቃት ሲከታተሏቸው ሳይፈቱ እስከ ማደር የጦር መሳሪያቸውን አላህ ለነቢዩ ብስራት ላከላቸው። ጠላትም መከላከል ፈቀደላቸው። ቁጥራቸው ቢያንስም እንደምረዳቸው አልዕዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን ቃል ገባላቸው እንደሚያግዛቸው። ቁረይሽማ ጥቃት አላ ሙሐመድን ሸፊዑል ኡመቲ። እቅዳቸው ከሽፎ ሳይሳካ ሲቀር ደግሞ በአዲስ መንገድ ወደ ሌላ ነገር ከአይሁዶቹ ብቻ ይገናኙ ጀመር። ከውስጥ ሆነው እነሱ ጥቃት ለመሰንዘር ከመሪዎቻቸው በምስጢር መናገር መካ ድረስ ጠርቶ ጉዳዩን በማበር በነቢያችን ላይ ኃይል ማስተባበር አሉ። ሳናስወግድ የለም ውሎ ማደር እሱን ከነ ተከታዮቹ እንዳልነበር ማጥፋት አይሳነንም ካለ መተባበር። ከውስጥም ከውጭም ኃይል ማጠናከር ወሬው ነቢዩ ጋር ይደርሳቸው ነበር። ሁሉንም ያውቃሉ እያንዳንዷን ነገር እውነትን ለመቅበር ሲንቀሳቀሱት አላ ሙሐመድ ሸፊዑል ኡመቲ። እዚህ ነው ወንድሞች ለዛሬ ማብቃችን። ለከል ሐምዱ ብለን ለአላህ ምስጋናችን ማቅረብ ግድ ይለናል ደጋግመን ሁላችን። ሙሐመዱል አሚን ደጉን ነቢያችን
ሁመታቸው የመሆን እድል ማግኘታችን አላህ ማባቸውን ይስጠለሁላችን መውደድ ስባል ብቻ አይደለም ባፋችን ማንነታቸውን እንወቁላችን ባዘዙት መታዘዙን ተግባራችን ከከለከሉት መከልከል ግዳጃችን ሱናቸውን በመከተል ነው ውዴታችን ለሳቸው መሐባ ይከፈት ልባችን አላህ ሁቡ ነብይ ይስጠለሁላችን صلى الله على نبي الرحمة على محمد شفيع الأمة سنة مكتان قدنا ولاجن سنسجد سنقر سنمران ورواجن የእስላም ቤት ይሁን ማረፊያ ጎጆአችን ጥሩ ልጅ እንሁን ለወላጆቻችን እንደግ ባለቤት እንሁን ለቤታችን መሐባ ይኑረን ለእርስ በራሳችን አህለ ላ ኢላሃ ኢላላህ ከወንድሞቻችን አላህ በኸይር ላይ ያቆየን እድሜያችን ያ አላህ ሁላችን አርገን የጀነት አላ ሙሐመድ ሸፊዑል ኡመት መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነብ አልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይህችኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ሙስሊም ሙስሊማት አላ ሙሐመድ ሸፊዑል ኡመት መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነብ አልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይህችኑ መናገር አላህ ረድቶኝ እንጂ ይህችኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ወራህመቱላሂ አላ ሙሐመድ ነቢይ ረህመት እዚህ ነው ወንድሞች ለዛሬ ማብቃችን ለከል ሐምዱ ብለን ለአላህ ምስጋናችን ማቅረብ ግድ ይለናል ደጋግመን ሁላችን ሙሐመዱል አሚን ደጉን ነቢያችን ሁመታቸው የመሆን እድል ማግኘታችን አላህ ማባቸውን ይስጠለሁላችን መውደድ ስባል ብቻ አይደለም ባፋችን ማንነታቸውን እንወቁላችን ባዘዙት መታዘዙን ተግባራችን ከከለከሉት መከልከል ግዳጃችን ሱናቸውን በመከተል ነው ውዴታችን ለሳቸው መሐባ ይከፈት ልባችን አላህ ሁቡ ነብይ ይስጠለሁላችን صلى الله على نبي الرحمة على محمد شفيع الأمة سنة مكتان قدنا ولاجن سنسجد سنقر سنمران ورواجن የእስላም ቤት ይሁን ማረፊያ ጎጆአችን ጥሩ ልጅ እንሁን ለወላጆቻችን እንደግ ባለቤት እንሁን ለቤታችን መሐባ ይኑረን ለእርስ በራሳችን አህለ ላ ኢላሃ ኢላላህ ከወንድሞቻችን አላህ በኸይር ላይ ያቆየን እድሜያችን ያ አላህ ሁላችን አርገን የጀነት አላ ሙሐመድ ሸፊዑል ኡመት መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነብ አልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይህችኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ሙስሊም ሙስሊማት አላ ሙሐመድ ሸፊዑል ኡመት